እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበርነው፣ እኛንን ብቻችንን ይሆን እየመሰለን የደነገጥነው፣ እኛንን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። እዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት፣ በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ሰው ትውት ሲሆን እንደ ሴምና እንደ ያፌት የአባቱን ራቁትነት ገመና ይሸፍናል። ሰው በሞራል ሲወድቅ እንደ ከነዓን አባት ካም የአባቱን ራቁትነት አይቶ ሄዶ ይስቃል፣ ያወራል፣ እንዲሆነ ይላል። ራሱን የሚያይበት ጊዜ የለው። ሰው እኮ ስለ ሰው የሚያወራው ስለ ራሱን መመልከት ስላቃተው። ስለ ራሳችን ብናይ ስለ ሌሎች ጊዜ የለም። ኦርቶዶክሳውያን የኔና የናንተ ልመና የሚሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን፣ መከራው የሚጸናብን፣ ተራሮች በላያችን ላይ የሚደረመሱብን፣ አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው ወገኖቼ። ብዙ ጥቂት የሚሆንብን፣ የነካነው የሚደርቅብን፣ ተናግረን የማንሰማው፣ እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ፣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል። በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ጋር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው፣ ዋዕዩን የሚያሳልፋቸው፣ ዘር ባልተዘራበት ስፍራ መና የሚያወርድላቸው፣ እርሻ ባያርሱ ጎተራ ባይኮቱም እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል፣ ወጀቡ ይቆማል፣ ማይበሉ ይቋረጣል፣ ኃያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱም አብሯቸው ወጥቷል። እርግጠኝነት ኦርቶዶክሳውያን ምእመናን የትም እንሂድ የት፣ እንዴትም እንኑር እንዴት፣ በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል፣ እግዚአብሔር ከኛ ጋር ይሄዳል። የሚያሳስበው እሱ አንድ ቀን 10 ቁጥር 9 ቁጥር በጥፊ 8ን መታቻትና 8 ምን ነው ምን አረኩ ብትል እበልጥሻለሁ ዝም በይ ነው እንዴ ብላ 8 ምን የምንበልጠው እኮ አለ ብላ 7 ወልውላ 7 ምን ነው ብትል እበልጥሻለሁ ነው 7 ምንም አለኝ እኮ ብላ 6ን 6 5ን 5 4ን 4 3ን 3 2ን 2 1ን 1 በጣም ተደረገች ቁስል ዜሮ አለች ካለ አይ እስቲ ላስተምራቸው ከነሱ ልብለጥ
ነይ የኔ ዜሮ ክፍል አርግሻል መታሽን ስትላት 10 ቁጥር ሆነው ከላይ ቁጭ አሉ። ስታንፍ ከፍ ትላለህ፣ ስትወድ ከፍ ትላለህ፣ ካለ በለዚያ ዝቅ። አንድ ሰው የንስሐ አባት ይሁኑኝ ብሎ አንድን አባት ይጠይቃቸዋል። እሺ ይላሉ። እኚህ ካህን ይህ ሰው ባለጠጋ ነው፣ ሀብት ንብረት የሞላው የተረፈው ሰው ነው። ለዚያ ሰው የንስሐ አባት ይሆኑታል። በአጋጣሚ ግን እኚህ ካህን በጣም ፍቅረ ነዋይ ያለባቸው፣ የገንዘብ ፍቅር በጣም ያለባቸው ነበሩ። መቼስ የገንዘብ ፍቅር ያለው ካህን አለ የለም? ይኖራል። እንኳን አሁን ቀርቶ ጌታችን በነበረ በመዋዕለ ሥጋዌው በመዋዕለ ስብከቱ ከ12ቱ ሐዋርያት አንዱ እጅግ ገንዘብ ይወድ የነበረው ማን ነበር? ይሁዳ ነበር። ገንዘብ ያዥ ነበር። እንደውም በጣም የሚገርመው ክርስቶስ ይሁዳን ገንዘብ ያዥ አድርጎት ነበር። ይሁዳን ለምንድን ነው ገንዘብ ያዥ ያደረገው? ለሙያ ከሆነ ሙያ ያለው እንደውም በሙያው አካውንታንት የሆነ ቅዱስ ማቴዎስ አለ እኮ ከሐዋርያት ቀረጥ ሲሰበስብ የኖረ ልምድ ያለው ሰው አለ። ማቴዎስን ትቶ ይሁዳን ነው፣ ሌባውን ይሁዳ ነው ገንዘብ ያዥ ያደረገው። ለምንድን ነው ያደረገው? ክርስቶስ እንዴት ሌባ መሆኑን እያወቀ ገንዘብ ያዥ ያደርገዋል? እንኳን ክርስቶስ ቀርቶ እኛ ራሳችን አንድ ሰው ሌባ መሆኑን ብናውቅ ገንዘብ ያዥ እናደርገዋለን? አናደርገው። አረ እኛንም ተውት ምእመናን። ሌቦች ራሳቸው ሰርቀው የሚተዳደሩ ሌቦች ዘበኛ ሲቀጥሩ የሚቀጥሩት ዘበኛ ሌባ ቢሆን ነው ታማኝ ቢሆን ነው ደስ ቢላቸው? መልሱልኝ። ታማኝ ዘበኛ ፈልጉልኝ ይላሉ እነሱ ሌቦች ሆኑ። እና እኚህ ካህን ፍቅረ ነዋይ ነበረባቸው። ይህ ባለጸጋ ሰው ንስሐ አባት ሁኑኝ ያላቸው ንስሐ አባት ሆኑት። ከዚያ በማግስቱ መጡና ምን አሉት? እንደው እባክህ አንተ ባለጠጋ ነህ፣ ብዙ ገበሬዎች አሉ፣ ብዙ ሰራተኞች አሉ። እኔ የእርሻ መሬት አለኝ፣ ግን የሚያርስልኝ ገበሬ የለኝም። እባክህ ከአንተ ገበሬዎች አንዱን ላክልኝና የኔን መሬት ይረስልኝ አሉት። እሺ ያለ ይህ ሰው እሺ ብሎ ከገበሬዎቹ አንዱን ወደ ካህኑ ላከላቸው። ያ ገበሬ ሄዶ ይላል የካህኑን መሬት ሲያርስ በጣም ብርቱ ገበሬ ነበር። ደህና አድርጎ ሲቆፍረው የተቀበረ ወርቅ ከሳቸው መሬት ላይ ያገኘ። ሲያገኝ ሄዶ ለባለጠጋው ነገረው። እረ የንስሐ አባትህ መሬት ላይ እኮ ወርቅ አገኘዋል ሲለው፣ እንዴ ወርቁ የተገኘው በሳቸው ርስት ላይ ነው፣ ስለዚህ ወርቁ የሚገባው ለሳቸው ነው፣ ሄደ ንገራቸው። ለሱ ነገርኩት አትበላ። እሺ ያለ ሄዶ ለካህኑ ነገራቸው። እንደነገርኳችሁ እኛ አባት ፍቅረ ነዋይ ነበረባቸው። ወርቅ ተገኘ ሲላቸው ደስ አላቸው። የታረከው አሉት። ቀብሬዋለሁ አለ። በል ማታ ያለበትን ታሳየኛለህ፣ ሰው ሳይኖር ሄደን አካፍልሃለሁ ለአንተም አሉት። ይህ ገበሬ እሺ ብሎ ሄደ። አሁን እኚህ ካህን ይገርማቸዋል። ቀን ቁጭ ብለው ሲያስቡት በእኔ መሬት ላይ የተገኘ ወርቅ ከማንም ገበሬ ጋር የምካፈለው ምን ስለሆነ ነው ብለው ማሰብ ጀመሩ። መብከንከን ጀመሩ። ከዚያ ማታ ሲገናኙ እኚህ ካህን በፍቅረ ነዋይ ታውረው ይህን ምስኪን ገበሬ ገደሉት። ከወራጅ ወንዝ ጣሉትና ማንም አልሰማም አላየም ብለው ያንን ወርቅ ለመውሰድ ሞከሩ። ይህ ሁሉ ሲሆን እሳቸው ሰው አልሰማም ብለው ነው። የወርቁን መገኘት ግን የሰማ ሰው አለ የለም? ባለጠጋው ማለት ነው። ባለጠጋው ቢጠብቅ ገበሬው ቀረበት። በኋላ ወደ እርሻ መሬት ሄደ። በጠዋት ሲሄድ እዚያ እርሻ መሬት ላይ የደም ምልክት አየ። ነገሩ ገባው። እኚህ ሰው ገለውታል ማለት ነው። አይ እንግዲህ አለ እኔ እሳቸው የእግዚአብሔር አገልጋይ ናቸው፣ ምንም አልልም። ግን ካሁን በኋላ አለ ቤተ ክርስቲያንም አልሄድ፣ መስቀልም አልሳለም፣ ስጋው ደሙም አልቀበላል። እንዲህ አይነት ንግግር ሰምታችሁ አታውቁ? እኔ የአባ ገሌን መስቀል ብሞት አልሳለምም የሚሉ ሰዎች አሉ። መስቀሉ የማን ነው ምእመናን? የእግዚአብሔር ነው። የክርስቶስ መስቀል ደግሞ እንኳን ኃጢአት ያለበት ካህን ሰይጣን ቢይዘው አይረክስም። ለነገሩ ሰይጣን ደፍሮ አይዘውም እንጂ ቢይዘው አይረክስም። እና ይህ ሰው ስጋው ደግሞ አልቀበልም ብሎ ከቤቱ ቀርቶ ሳለ ይላል ህልም አሳየው እግዚአብሔር። በህልሙ ምን ያህል በበረሃ ብቻውን ሲሄድ፣ በዚያ በረሃ ብቻውን እየሄደ ሳለ ውሃ ጥም ሲያሰቃየው አየ። አስቡት፣ በረሃ ነው፣ ከላይ ፀሐይ አለ፣ ውሃ ጥም፣ ጉሮሮው ደርቆ እያለ የፏፏቴ ድምፅ ሰማ። ያን ድምፅ ተከትሎ ሲሄድ ንጹህ ውሃ ይፈሳል። ሊጠጣ እጁን ሲሰድ ግን ውሃው ላይ ሊደርስበት አልቻለም። ውሃ ጥሙ እየባሰ መጣ። በኋላ አንድ ሰው መጣና በንጹህ የወርቅ መቅጃ ያንን ውሃ ቀድቶ እንካ ጠጣ ብሎ ሰጠው።
የሰጠው ሰው ግን እጁ ቆስሎ ነበረ። ውሃው ንጹህ ነው፣ ዕቃው ንጹህ ነው፣ ሰውየው ግን ቁስለኛ ነው። ይህ ሰው ጠምቶታል። አይ ሰውየው ቢቆስል ውሃው ንጹህ ነው ችግር የለውም ብሎ ሊጠጣ አፉን ሲከፍት ከእንቅልፉ ነቃ። መልእክቱ ምንድን ነው? ንጹህ ውሃ የተባለው የሕይወት ውሃ እኔ ነኝ ያለ የአምላካችን የኢየሱስ ክርስቶስ ደም ነው። የክርስቶስ ሥጋና ደም በቆሰለ ሰው ማለት በቆሰለ ካህን በኃጢአት በቆሰለ ካህን እጅ ብንቀበለው የካህኑ ኃጢአት የሥጋው ደሙን ንጽሕና ሊያሳድፈው አይችልም። ቅዱስ ባስልዮስ እንዲያውም ምን ይላል? ቅዱስ ባስልዮስ በማኅተም ይመስለዋል። ሁለት ማኅተሞች ቢኖሩ ይላል፣ አንዱ የወርቅ ማኅተም ቢሆን አንዱ የብረት ማኅተም ቢሆን በላዩ ላይ ግን የአንድ ንጉሥ መልክ ቢቀረጽበት ቀለም ነክራችሁ በወረቀት ላይ ብትመቱት ሁለቱ ማኅተም አንዱ የወርቅ አንዱ የብረት የትኛው መሆኑን ለመለየት አይቻልም። የወርቅ ማኅተም የተባሉ ንጹሐን ካህናት ናቸው፣ ኃጢአት የሌለባቸው። የብረት ማኅተም የተባሉ በደለኛ ካህናት ናቸው። የሚሰጡት አገልግሎት ግን ስንት ነው? አንድ ነው። በእነሱ አድሮ ስርየት የሚሰጠው እግዚአብሔር ነው። እውነት ካህናት ኃጢአት ሰርተዋልና ከቤተ ክርስቲያን እግዚአብሔር ይለያል። ዛሬ ምኑን ንስሐ እንገባለን ማለት በቤተ ክርስቲያን ታሪክ እንደውም ክደት ነው። ክደት ዶናቲዝም የሚባል ክደት አለ። በዚህ በሰሜን አፍሪካ የዛሬዋ አልጄሪያ የምትባል ሀገር አካባቢ ዶናቲዝም የሚባል እንቅስቃሴ ተነስቶ ቤተ ክርስቲያን ላይ መከራ የመጣው በካህናት ኃጢአት ምክንያት ነው። ስለዚህ ንስሐ እንገባም ብለው መናፍቃን ተነስተው በወቅቱ የሚሰጣቸው መልስ ተሰጥቷቸው አልፈዋል። ስለዚህ